አስደሳች መረጃ ስለ ማስተር አብነት ሕክምና ተሰምቷል። በቲክቶክ ስሙ የምናውቀው ናሆም ፎንቲ በድንገት ታሞ ሆስፒታል ገብቷል። መልካም ስራዎቹ የሚታወቁት በቲክቶክ ስሙ ዶክተር አብይ አዲስ ታሪክንም ሰርቷል። ሌሎች ተያያዥ መረጃዎችንም ይዤላችሁ የሚቀርብ ይሆናል። ቪዲዮ ላይክ፣ ሰብስክራይብ እንዳይረሳ። ወደ ቪዲዮ ማርያምን አያቸው። ናሆም ጋይስ ሆስፒታል ገብቷል። አያቸው ህይወት ምን ያህል ቅስፈታዊ እንደሆነች በጣም እግዚአብሔርን አንዳንዴ እኮ ሰው ልጅ በምን ታመመ እንዴት ታመመ በቃ አይታወቅም። በቃ ሰው ታመመ ሆስፒታል ገባ። ኢቭን ዶክተሩ ማለት ነው ዶክተሩ ጋይስ ሊስን ጋይስ እግዚአብሔርን ነው የምላችሁ። እሱ ላይክ የማይሆን ነገር ነው ያወራው። እኔ ስለ ዶክተሩ መድኃኒት ነው የተሰጠን የተባልኩት። የኔ የታመምኩት ጋይስ መድኃኒት ሰጥቶ ነው የተባልኩት። ማን እንደሰጠኝ ፈጣሪ ነው የሚያውቀው። መድኃኒት ተሰጥቶ ነው የተባልኩት። ሆስፒታል ገብቼ ለእኔና ለእናቴ ሁሉንም አስወጥቶ ዶክተሩ ይነገረን ጋይስ። መድኃኔዓለም ነው የምላችሁ። ይኸው እምወዳት እናቴን ይንሳኝ ነው የምላችሁ ጋይስ። ናሆም ታሟል። ምን ነው ምን ሆነ? አዎ በእናትሽ አንቺ ግን የሰው ልጅ ህይወት ግን ከነ ጆን ዳንኤል ጋር እንደዛ ሲጨፍር ሲያከብር ውሎ ነው አምሽቶ ከዛን በቃ እዛው ነው ያመመው። ከዛን ማቀሻው ታሽጎልሻል ግሉኮስ ገብቶለት ምናምን። የት? እዛው ጆን ዳንኤል ቤት ውስጥ? ኖ ሆስፒታል። ከዛ እንደወጣ ሆስፒታል። ለምን ምንድነው የሚያመው? ምን ሆኖ እንጃ። የሆነ አይ ቲንክ ብርድ ብሎት ንፋስ መቶት ይሆን አላውቅም። ድምፁ ራሱ ተዘግቷል። ቀላል ነው። አይ ብርድ እስከሆነ ቀላል ነው። ብዙዎች የምታውቁት ይመስለኛል በቲክቶክ ላይ ናሆም ፎንቲን በትናንትናው ምሽት ላይ እንግዲህ ከነ ጆን ዳንኤል ጋራ በጋራ አንድ ላይ ላይቭ እያስተላለፉ ነበርና ከ126,000 በላይ ተመልካች የተመለከተ በጋራ ነበረ ያከበሩለት በዓሉን ማለት ነው። ነገር ግን በድንገት ታሞ ወደ ሆስፒታል ሄዶ አሁን በሕክምና ላይ ነው ያለው። ብዙዎችም ደንገጥገጥ ብለዋል። በተለይ የሚያሳየው ምንድነው ብዙዎች እየተመለከቱት ማታ ደህና ሆኖ ከ100 ምናምን ሺህ በላይ ሪከርድ ተሰብሮ እንዲሁም በትናንትናው ዕለት ከዛ በኋላ እንግዲህ ወደ ሆስፒታል ነው ሄደው ድንገት ታሞ ማለት ነው። እና የሚፈጠረው ነገርኛ የሰው ልጆች እንግዲህ በድንገት ምን እንደሆነ አናውቅምና ለማንኛውም ፈጣሪ ይማረው ነው የምንለው። በቀጣይ የማሳያችሁ በመልካም ስራዎቹ እጅግ የሚወደደውና የሚታወቀው በቲክቶክ ስሙ ዶክተር አብይ ማለት ነው። ለዚች እናትና ለዚች ህፃን ልጅ አድርሱልኝ። ብዙዎቻችሁ ሰይፉ ኢንተርቪው ላይ የቀረበችው ልጅ አይታችኋል። በቅርቡ እንግዲህ አባቷ ያረፈው ማለት ነው። የምንወደው በጣም መልካም አርቲስት ነበረ፣ ኮሜዲያን ማለት ነው። እንግዲህ እዛ ቪዲዮ ላይ እንደሰማችሁት ሆስፒታል ጋር ቀጠሮ ይዛ እንደነበርና ቀጠሮ አደርሷት ነበር። ግን አጋጣሚ ይሄ አይነት ዱብዳ እንዳጋጠማቸውና እንዳለፋቸው ቀጠሮ ነበር የተናገረችው። ያው እንግዲህ ሰሞኑን ኮሜዲያን ወንዶሰን ስለዚህ ይታወቃልና የሱ ልጅ ማለት ነው ህፃኗ በጣም ታማና የሚያስፈልጋት ነበር። በጣም ብዙ ብር ወጪ የሚያስፈልግ ነበርና እሱን በነፃ አምጧትን ያከማታለው አድርሱ ሊባለው መሰረት እንግዲህ በትናንትናው ዕለት አክሟት ድና እናቷም እያለቀሰች ስትመርቀውና በብዙዎች ዘንድ እንግዲህ ዶክተር አብይ ያደረገው ነገር በጣም የሚያስደስት ነገር በእውነት በብዙዎች ልብ ውስጥ የቀረ የማይረሳ ነገር ነው። ስለዚህ የሚታይ እንግዲህ በማንኛውም ሰዓት እናቷ ይዛት መጣኔ ጋር ሙሉ ወጪዋን ኤሊት የአንገት በላይ ቀዶ ሕክምና ማዕከል ሸፍኖ 1 ብር ሳትከፍል ሕክምናውን አክሚያት በሰላም ወደ ቤቷ ትሄዳለች ብዬ ቃል መግባት እፈልጋለሁ ከእግዚአብሔር ጋር። እንግዲህ ይህን ቪዲዮ ለሁላችሁም አድርሱልኝ። ለዚች ምስኪን የሆነች እናት በማንኛውም ሰዓት በሚመቻት ጊዜ መምጣት ትችላለች። በሰይፉ በኩል በእርግጥ ማግኘት የሚችል ይመስለኛል። እንግዲህ ኮንታክቷን ወይም ስልኳን ወስጄ ይቅርታ እንግዲህ ትንሽ ስለደከመኝ ነው ይሄንም ራሱ እንትን ያለው። እንግዲህ ሰይፉም ኦፊሻሊ ነው የጠየቀኝ። ስለዚህ እኔም ኦፊሻሊ ጥያቄህን ተቀብዬ ሚሚዬን በምችለው አቅም በሙሉ አግዤ ከፈጣሪ ጋር ከዚህ ችግር የምትላቀቅበትን መንገድ አመቻቻለሁ ብዬ መናገር ፈልጋለሁ። እኔ ሁሌ ያንተን ሳይ ነው ለቴ ነው ማለት ቲክቶክ እንኳን ከፍተህ ያንተን ሳይ ምን ያህል በቃ ደስተኛ እንደምሆን በቃ የምታረገው ነገር በቃ በጎ አድራጎት ለዚህ ሁሉ ህዝብ ቆመ ደከመኝ ሳትል ሞር በጣም መናገር የምፈልገው ደግሞ
ለልጆች ያለ ትሪትመንት መጀመሪያ ተሸክመ ልጆቹን አጫውተ እኔ ስላንተ እውነት እጅግ በጣም መግለጽ ያቀተኛል። እውነት በጣም እድሜና ጤና ይስጠን። እኔ በጣም ዶክተር እድሜና ጤና እድሜ እንዲረዝም ነው የምፈልገው። በጣም በቃ ለብዙ ህፃናት መድኃኒት ነህ አንተና እግዚአብሔር ምንም አይነት ክፉ እንዲነካህ አልፈልግም። ምንም አይነት ነገር ነው አጠገብህ አይድረስ። በእውነት ለብዙ ህፃናት ለብዙ ልጆች ደከመኝ ሰለቸኝ ሳትል ሌሊት ሳተኛ እንቅልፍ ሳተኛ እየደከምክ በእውነት እድሜ ይርዘም። በቃ እኔ ቃላት ያጥረኛል። እንደሰማችሁት እንግዲህ የኮሜዲያን ወንዶሰን ባለቤት ነች። ልጇን ይዛ መጣ መልእክቱ ደርሷት ማለት ነው። አትጨናነቂ እኔ እሰራልሻለሁ ባላት መሰረት እንግዲህ እሱ ጋር መጣ ከልቧ የተሰማትን ነገር እየተናገረች ነው ማለት ነው። ዶክተር አብይን የማታውቁት ካላችሁ በህክምናው በቲክቶክም ገብታችሁ ሙሉ ስራውን ማየት ትችላላችሁ። መቀጠልም እንግዲህ ሰሞኑን ብዙዎችን ያስጨነቀውና ሐሳብ ላይ የጣለውም የማስተር አብነት ጉዳይ ነበርና አሁን ምን ላይ ደረሰ? አስደሳች ነገሮችም አሉ። በዚህ ሰዓት ማስተር አብነት ከበደን አስመልክቶ በተሰማ መረጃ መሰረት ህክምና ላይ መሆኑ ብሩክ ኒውስ አስታወቀ። በአሁን ወቅት ማስተር አብነት ከበደ በሀገራችን በሚገኝም አንድ ትልቅ ሆስፒታል ህክምናው እየተከታተለ ይገኛል ሲልም ብሩክ ኒውስ የገለጸ ሲሆንም በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ነው። የሐኪሞችም ውሳኔ ተከትሎ በቀጣይ ከሀገር ውጪ አሊያም ደግሞ በሀገር ውስጥ ህክምናው ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን። የሚኖረው አዲስ ነገር ካለም የምናሳውቃችሁ ይሆናል። አሁንም በጸሎት አስቡት፣ እናመሰግናለን ሲል አስታውቋል። ሁላችሁም እንግዲህ አሁንም ማስተር አብነት ከበደ በጸሎታችሁ የሰማችሁት እንግዲህ ቪዲዮ ላይ እንደዚህ እንደምትመለከቱት ብሩክ ኒውስም ሌሎችም ዘግበውታል ማለት ነው። አሁን ጥሩ ጤንነት ላይ እንዳለ እየታከመም ይገኛል እና ለብዙዎችም ተስፋ የጫረ ነገር ነው። ዶክተሮቹ እንግዲህ ከሀገር ወጥቶ ይታከም ወይስ ከሀገር ውስጥ የሚለውን በትንሽ ቀናት ውስጥ እንደሚያሳውቁና የኢትዮጵያን ህዝብ እንግዲህ በተስፋ እንግዲህ እየጠበቁ ነው የሚገኙ ብዙዎች። ወደ መልካም ስራውም እንዲመለስልን እግዚአብሔር ጨርሶ ይማረው ነው የምንለው። ሰይጣንን ከሲኦል ለማስመለጥ ሳይንቲስቶቹ እየሰሩ ነው ይለናል። ኢትዮጵያዊው እንግዲህ ከአልበርት አንስታይን በአእምሮ ምጡቅነት ይበልጣል የተባለው ዩኒቨርስ ታጠናለህ ምን ትላለህ ምናምን ስለ ዩኒቨርስ በደንብ ታውቃለህ፣ ግን ዩኒቨርሱ እንዴት እንደተፈጠረ አታውቅም። እኔ አሁን ይሄንን ስነግርህ ነገ እንቅልፍ ላተኛ ትችላለህ። ስለዚህ ያሰብክ የአልበርት አንስታይን አይኪው ስንት ነው? 160። ያንተ ስንት መጣ? 175። ስለዚህ ኮንሽስነስ ነው አሁን ራሱ ስትሞት ኮንሽስነስ ነው ወደ ሲኦል ወደ ገነት የሚሄደው። መጀመሪያ አዳም ሲፈጠር ከጭቃ ነው የተፈጠረው። ከዛ እግዚአብሔር ፍሲልበት ነው መንፈስ ይዘራ። ያውኑ ሳይንቲስቶች ዝም ብለው አውቆ ነው ብለው ነው የሚያስቡት። ማለትም ኢነርጂ በአየር ላይ ዝም ብለህ ማስተላለፍ አትችልም ብለው ነው የሚያስቡት። ለዛ ኳንተም ፊዚክስ ደግሞ ዘ ቤስት ቲዮሪ ኦፍ ዘ ዩኒቨርስ ተብሎ ነው የሚታሰበው። ሙሉ ዩኒቨርስ ከመጀመሪያው እስከ መጨረሻው እንዴት እንደሚሰራ ነው የሚናገረው። ሰይጣንን ከሲኦል ለማስመለጥ እየሰሩ ያሉ ሳይንቲስቶች አሉ ብለኛል። ምንድነው የሚሰሩት? የሚሰወር ሺፕ ለመስራት ምናምን እያሰቡ ነበር። ታይም ትራቨል የሚያደርግ ሺፕ ከሰሩት በኋላ ሰዎች የነበሩበት እያዩት ተሰወረ። $1 ሚሊዮን የሚያስከፍል ኢኩዌሽን ነው። እሱን እኔ ፕሩፍ አድርጌዋለሁ ብሏል። የሚመጣው ዓለም አሁን የብዙዎችን ትኩረት እየሳበችውና ጠንካራዋ ጀግና ሴት አውልቄ ላሳይክ። እስቲ አውልቄ ግን ሪአክሽንን ማየት ፈልጋለሁ። እሺ እግሯ ሁለቱም በመኪና አደጋ ተቆርጦባታል። ይሄን ለብቻ እኔ ለብቻ ይኝ ማመን አልችልም። ማለት እኔ እኮ ከዚህ በታች ብቻ ነበር የሚመስለኝ። አይ አይደለም፣ ሙሉ ነው የሚለበሰው ማለት ነው። አዎ ሙሉ። ብዙ ሰው ይሄ እግሬን ብቻ ያዩትና ሰው እንዳለ እያወሩ ስለተቸገርኩ ሰው እንዳለ ማለት ያው ቀድሞ እግሬን ያዩና ቤት ውስጥ ሲያወሩ ምናምን ይጠይቁታል። ከውጭ በሩን ሲያዩት እግሩን ነው የሚያዩት። አዎ እና በቃ ሰው አለ ይላሉ። ያው አልደረገጥክም አንተ ግን እንዴት ተሸከምሽ ይሉኛል። አዎ እንዴት ነው ያልሽው? ደገፍ ልበልበት መሰለኝ። ከባድ ነው። አዎ ብዙ ሰው ከባድ ነው ይላሉ። ግን ያው ለቀንድ ለላም አይከብዳትም ይባል የለ። እንደዛ ነው። ለኔ አላስተውለውም። ወላ አታስተውዩም? አላስተውለውም። ደስተኛ ነች ደግሞ በጣም ደስ የሚል ነገር የብዙዎች ተምሳሌት ነችና ተመልከቷት። በሚገርመው እንዲህ አይነት ጥንካሬ ሳይ ሰው ራሱን ነው የሚመለከተው። አሁን እኔ አንቺን ሳይ የኔ ድክመት ነው የሚታየው።
ማለት ሙሉ ነገር እያለው በደንብ መስራት እየቻለ በደንብ ብዙ ትምህርት እንዳገኛችሁበት ተስፋ አደርጋለሁ ማለት ነው። ለጠልም ድምፃዊት ቬሮኒካ አዳነ እንግዲህ ሽልማቷን ኢትዮጵያን ከፍ አድርጋ ያስጠራችበትን ሽልማት ወደ አዲስ አበባ ይዛ ስትመጣ ብዙዎችን አስደስታ ማለት ነው። አቀባበሏን ከኤርፖርት ጀምሮ በጣም ደስ የሚል አቀባበል ነው ያደረጉላትና የኢትዮጵያን ስም ከፍ አድርጋን ያስጠራ። በብዙዎች ዘንድ ምን አይነት ፍቅር ነው ፍቅር እስከ መቃብር የሚለውን ድርሰት የሚገልጸው ነው እያሉ ነው። ከዚህ በፊት 2 ዶክተሮች ጎንደር ላይ መሞታቸው የሚታወስ ይሆናል ማለት ነው። የነሱ ታሪካቸው ብዙዎችን አስደንቋልና አድምጦት የሁለቱ ፍቅረኛ ማቾች ዶክተሮች መረጃ እንሆ ወጥቷል። የሁለቱ ፍቅረኛ ማቾች ሐኪሞች ከሆስፒታል ከውስጥ የተገኘ ልዩና እውነተኛ መረጃ ሲል ኢትዮ ታይምስ ይህንን አስነብቧል። ዶክተር አቤኔዘር ጌታቸውና ሜሮን ደመሌ በጎንደር ሆስፒታል በትምህርትና በስራ ላይ የነበሩ ሲሆን በተቋም ውስጥ በነበሩበት ወቅት ፍቅረኛ ማቾች ነበሩ። የሚያውቋቸው ሁሉ የነበራቸው መቀራረብና መዋደድ ደስ የሚል እንደነበረ ይናገራሉ። ነገር ግን ዶክተር ሜሮን ባጋጠማት የማይድን ህመም ምክንያት በተደጋጋሚ ጊዜ ለዶክተር አቤኔዘር የራሱን ህይወት እንዲኖርና ህይወቱን እንዲያስተካክል በተደጋጋሚ ስትነግረው እንደነበረ ጓደኞቻቸው ይናገራሉ። ዶክተር ሜሮን ለረጅም ጊዜያት በህክምና ብትረዳም ህመሙ ለውጥ ሊያመጣ አለመቻሉ ቢታወቅም በርከት ላሉ ቀናት ሆስፒታል ውስጥ ገብታ ተኝቶ መታከም ሲደረግላት ቢቆይም ለውጥ ሊመጣ አልቻለም። ዶክተር ሜሮን ከ3 ዓመታት በላይ የቆየ ህመም ሲስተማቲክ ለብስ ኢሪቴማቶሰስ SCLE እና አኪዩት ሊቨር ፌለር ነበረባት። አዲስ አበባና የተለያዩ ሆስፒታሎች እና ጎንደር ሆስፒታል ስትታከም ቆይታ ታህሳስ 3 እንድትተኛ ተደረገ። ዶክተር አቤኔዘር በሆስፒታል ውስጥ ሲከታተላትና ሲያሳክማት የቆየ ሲሆን ምሳ ከውጭ አምጥቶ ቀን ከተኛችበት አብልቷት ነበር። እገዛ በሚያደርግላት ወቅትም የራሱን ህይወት እንዲመራና እንደማትድን ስትነግረው እንደነበር ጓደኞቻቸው በተደጋጋሚ ተናግረዋል። በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር አምሽቶ ራሴን ስላመመኝ ትራማዶል ልግዛ ብሎ ከአንድ ጓደኛው ጋር ሄዶ 10 ፍሬ ገዝቶ ገባ። በዕለቱ ማታ ላይ ከእናቱ ጋር ሲያወራ እንዳመሸ ከቤተሰብ የተገኙ መረጃዎች ያመላክታሉ። በማግስቱ ከስራ በመቅረቱ ተደውሎለት ስልክ ባለማንሳቱ አብሮት የተከራየው ዶክተር አበባ የተባለ ጓደኛው ተደወለለት። ጓደኛውም ቤቱ ሄዶ ክፍሉን ሲያኳኳ አልከፍት በማለቱ በሩን ከፍቶ ሲገባ ተሸፋፍኖ ተኝቶ ተመለከተው። ሲጠራው አቤት ስላላለው ትከሻውን እየነካ ለመቀስቀስ ሞከረ። ስላነቃለት ብርድ ልብሱን ሲገልጠው አረፋ አየ። ከዛን የልብ ትርታውን ሲያዳምጠው እንደሞተ አረጋገጠ። ዶክተር አበባው ጉዳዩን ለፖሊስና ለባልደረቦቹ ነግሮ ፖሊስ እያጣራው ይገኛል። ሚሊኒክ ሆስፒታልም የአስክሬን ምርመራ ታህሳስ 5 አድርጎለታል። ውጤቱም እየተጠበቀ ነው። አካላዊ ጉዳት ምንም የደረሰበት እንደሌለም ተረጋግጧል። ዶክተር ቃል ኪዳን ደምሌ እህቷ እና ወይዘሮ የቆየ በዛብህ እናቷ እያስታመሟት እያለ ዶክተር ሜሮን ታህሳስ 6 ቀን አርፋለች። ቀብሯም ታህሳስ 8 በትውልድ ቦታዋ ደብረ ማርቆስ ከተማ ተፈጽሟል። ታዲያ ከሰሞኑ የነኚህ 2 ዶክተሮች ጉዳይ በጣም እያነጋገረ። ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሀሳብ አስተያየታችሁን ይስተካከል የምትሉትን ነገር ጻፉልኝ። ላይክ፣ ሰብስክራይብ ማድረጋችሁም እንዳይረሳ።